ያንተን የተጫዋችነት ዘመን አንስቶ ብቻ መለያየቱ ተገቢ አይደለምና ወደ ስልጠና ደግሞ እንግባና በተለይ አሜሪካን ሀገር በሚደረገው ኢትዮጵያኖች ውድድር ላይ አንተ ያንተ ቡድን 3 ጊዜ ሻምፒዮን ሆኗል። ዳሽን ይባላል። የሲያትል ቡድንን የምታሰለጥነው። እስቲ ወደ ስልጠና እንዴት ገባ? የነበረ ውጤት ምን ይመስል ነበር የሚለውን አጫውተን። አዎ ስልጠና እኔ ከኳስ አቆማለሁ የሚል ምንም ድሪም አልነበረኝም። ሁሉ ነገር ይቀራል፣ ግን ኳስ ሁሌ ተጫዋች ሆኜ ነው የምኖረው ስል እዛ ጀርመን ውስጥ እንደገባው ለባድ ሆንድሽታት የሚባል ጀርመን ውስጥ ተጫዋች ለመሆን መጀመሪያ ነገር ከተራ አማተር ትጀምራለህ። ሌቭሉን እየጨመርክ ከዛ ወርክ ፐርሚት ታገኝ ነው ሰከንድ ዲቪዥን እና ፈርስት ዲቪዥኑ ፕሮፌሽናል የምትሆነው። እኔም በአጋጣሚ የነበርኩበት ባድ ሆንድሽታት ውስጥ ስጫወት ኤፕሪል 7 ነው አስታውሰዋለሁ ቀኑን። እዛ ላይ አንዱ ሸርተቴ ሲገባ የፋውል ሸርተቴ አይደለም፣ ግን ወደፊት ሄጄ ወደኋላ መለሳለሁ ስል እሱ ወደፊት ሄደ ብሎ መመለስ ድንገት ሲመለስ ታክል ሲገባ ክሩሻል ሊጋመንቴን ኢንጁሪ አጋጠመኝ ማለት ነው። የዚህ ጊዜ ሰርጀሪ አረኩኝ። ያው ጥሩ ሰርጀሪ፣ እነሱ ሆስፒታላቸው ጥሩ ነው። ሰርጀሪ አድርጌ እየዳንኩ እያለው ዶክተሩ ይሄን ያህል ዲግሪ መታጠፍ ጀምሯል፣ ይሄን ያህል ፐርሚት ስሰጥ ነው የምትጀምረው ሲለኝ እኔ ደግሞ በቃ ያው የጉርምስናው ነገር ስላለ ዝም ብዬ ጀመርኩበት እና በድጋሚ ኢንጁሪ አረኩ። እንደሱ ሲሆንብኝ በቃ እዛ የመቆየቴንም ሀሳብ ትቼ ወደ አሜሪካ የመምጣቱን ነገር አጠናከርኩትና የአሜሪካኑን በደንብ ሞልቼ በአጋጣሚ ጓደኞቼ እዚህ ያሉ ስፖንሰር አድርገው ሲያትል እንድመጣ አክቹዋሊ አዲስ ዋሽንግተን ነው የገባሁት ብዬ ነው የመጣሁት። የማውቀው ዋሽንግተን አንድ ዋሽንግተን ነው። በቃ እዚህ ገባውና ደወልኩ። በቃ ቁጥር አለኝ፣ ሊስት ተጫዋቾች ሊስት አለኝ፣ ዲቲ የነ ሲራክ ጓደኞች ሊስት አለኝ። እዛ ስፖንሰራችን አምጪ ያልኩና ስደውል ሎንግ ዲስታንስ ነው። አረ ይሄም ብዙ ገንዘብ ያስከፍልሃል ምናምን አለች። የት ነው ያለ ነው? ከዛ እነሱ የት ነው ያለው አሉ። የት ነው? ዋሽንግተን ነው ያለሁት። ዋሽንግተን ምን ያለው ሲሉኝ፣ ዋሽንግተን ከተማውን ሲሉኝ፣ ሲያትል አነባቡ ግራ ገባኝ። ሲትል ትላለች የሆነች ነገር ሲትል ነች አሉ። ሲትል የምትባል አሜሪካ የለችም አሉ። እንዴ ስፔሊንጉን ልንገራችሁ፣ ንባቡ ነው። ከዛ ሴትዮዋ መጣችና ስፖንሰር የነበረችው እሷ ምንድነው ችግሩ አለችኝ። እንደዚህ እነሱ የት ነው ያሉት አለችኝ። ዋሽንግተን ይሉኛል። እኔም ዋሽንግተን አይደለም እንደ ያለው ስላት ዋሽንግተን ምንድነው ያሉት እነሱ ዲሲ ወይ አለች። ጓራ ገብታ ማፕ አመጣችና አንተ እዚህ ነህ እነሱ እዚህ ናቸው አትለኝ እንዴ? እና በምንድነው የሚሄደው አልኳት። በአውሮፕላን ኬክ ከ5 ተኩል እስከ 6 ሰዓት እንዴ ሌላ ሀገር ነው እንዴ ያሉት ምናምን ስለ በቃ አሜሪካ ሰፊ ነች፣ እኛ ቦርደር ነን ወደ ካሊፎርኒያ፣ እነሱ ወደ ኒውዮርክ ናቸው አለች። ከዛ ቆየውና በቃ አሜሪካ ከገባ 90 ላይ እንደገባው 90 ላይ ማለት ነው። በኢትዮጵያ 82 ማለት ነው። ከዛ ደወልኩና አይ በጣም እንደዚህ የምትባላ ታዲያ ገና ጎንደር ነው ያለው አልመጣም አትልንም አሉ። 5 ተኩል የሚፈጀው ስላቸው ሞራሌ ነው ምን። ከዛ አሁን እኔ ሰርጀሪ አድርጌ እንደመጣው ነው ስመጣ እዚህ ቡድን አለ። ቡድኑ ደካማ ቡድን ነው፣ የሲያትል ቡድን። አጋጣሚ ነገሮችን ለማሳጠር እንደገና እንደዋወል ተጫዋቾችና አላሚን ገበነ ያለው አሉ ቫንኮቨር ማለት ነው። ቁጥሩን አፈላለኩና ደወልኩ። መጣለሁ ምናምን አለ። መጣ፣ ተገናኘን። ከዛ እዚህ ቡድን ውስጥ ትጫወታለህ ምናምን ሲለኝ ምን እጫወታለሁ እኔ ግሬ ሰርጀሪ ነው አሁን እንደገና እዚህ ዶክተር ያለው እሱ ዶክተሩ ደግሞ በድጋሚ መደረግ አለብህ አለኝ። የዚህኛው ዶክተር ስህተት አለ እዚህ እግር ላይና በድጋሚ ተደረገ። እንደዚህ መጫወት አይቻልም አልችልም። እነሱ እንደውም ለቨርጂኒያው ጨዋታ ትደርሳለህ እያሉኝ ነበር ሲያትሎቹ። ቨርጂኒያ ላይ ነበር በዛ ነው። እኔ አለፈኝና መጣው ማለት ነው። ከዛ ተሰበሰቡና 3 ልጆች ሀብቶም፣ ተከስተ፣ አስፕሪን ተሾማ አስፕሪን ምናምን አሉ እዚህ። ሌሎቹ ከኢትዮጵያ ወጣት ቡድን የመጡ ናቸው።
ሌሎቹ ደካማ ናቸው፣ በብዛት ደካማ ናቸው። ክለብ የተጫወቱ አሉት፣ ግን እነዚህ በጣም ጀት ናቸው። ግን ውጤት አልሆነም እና አሰልጣኝ ቀያይረን እንሂድ ምናምን ተባለ። እኔን አሰልጣኝ ሁን አሉኝ። ሲሉኝ እንደ አጋጣሚ ተቀበልኩት። እሺ አልኩና ተቀበልኩ። ተጀመረ። የመጀመሪያው ዓመት 90 ዳላስ ላይ ነው። ሶስተኛው ሆነን ጨረስን። የመጀመሪያ ዓመትን ደግሞ በተደጋጋሚ ኤርትራ ጫማም እንደዚሁ ሶስተኛ ሆነን የምጨርሰው በኋላ ዋንጫ ታመጣለህ። ከዛ ቦስተንም ላይ እንደዚሁ አረግንና የሚቀጥለውን እዚህ ሲያትል ላይ ተደረገ። አሸነፍኩ ማለት ነው። የመጀመሪያውን ዋንጫዬን አሸነፍኩ ሲያትል። በዛ ጊዜ ኤርሚ ከአውስትራሊያ መጥቶ ለማን ተጫወተ? ለአትላንታ። አትላንታ በጣም ሁልጊዜ አሪፍ ቡድን ነው አትላንታ በዚህ በአሜሪካ ውድድር ላይ። ምክንያቱም ብዙ ተጫዋቾች በስኮላርሽፕ ወደ አትላንታ ይመጡ ነበረ። አዎ አላባማ የሚባል ኮሌጅ አለ። አላባማ ይገቡና ኢዘር አትላንታ ወይ ዲሲ ነው የሚሄዱ። ዶክተር ዩሱፍ የሚባል ነበረ፣ ለእሱ ነበር የሚያመጣላቸው። የስ በቃ በደንብ ታውቀዋለህ። እነ ዮሐንስ ሀሌ ሁሉ እዛ ነው የተማሩት። ብዙዎቹ እነ ገብሩ፣ ሰለሞን ሽፈራው እነዚህ ሁሉ አላባማ ነው የተማሩት እና እነሱ ያሉበት ቡድን ገነባን። 91 ላይ አሸነፍን ዋንጫ። ከዛ አቁሜ ነበር። መጨረሻ እንደገና ተመለስ አሉኝ። ሳንዴጎ ላይ ሄድን። ሳንዴጎ ላይ በነ ዳንኤል ምናምን የምትላቸው ናሽናል ቲም እንዳለ ነጌቱን አሸንፈን ነው ዋንጫ የበላ ነው። በሃይ ስኩል ተማሪ። አዎ ዳንኤል እስካሁን ኃይለኛ ነው። እንኳን ያኔ በጣም አሸጋሪ ትምህርት ቤት ሲጫወት፣ ከዛ በተረፈም አንድ አካባቢ ነበርን፣ አብረን እንጫወት ነበር እና አስማት ነው። እኔ ከማቲያስ ሀብተማርያም በኋላ ማቲያስን ታውቀዋለህ? ከማቲያስ ሀብተማርያም በኋላ በቃ ዳንኤል ክፍሌ አስማት ነው። ያው ጌቱም ደግሞ ሰላዩ ሬሳ ነው። ጌቱ አጥቂ አለ፣ ንጉሴ አስፋው አለ፣ አቦነህ አለ። በቃ ናሽናል ቲሙ የኢትዮጵያ ባንዲራን አድርገው ነው የገቡብን። እስከዛሬ ነው የሚያናደዳቸው በእነዚህ። እኔ ደግሞ የሃይ ስኩል ተማሪዎች ነው የያዝኩት። እንዳልኩ ሶስቱን ተጫዋቾች አላሚንን አመጣ። አላሚንን ሚድፊልድ አቆምኩት። ከዛ በቃ አሸንፈን እኔም የአመቱ ኮች ኦፍ ፕሌየር ተባልኩኝ ሶስቱን እና ከዛ በቃ እኔ አንዳንድ ነገሮች ያው እንዳየው የመስቀል ፍላወር አካባቢ ያለውን ቢዝነስ ነገር ለማድረግ ብዬ ከኳሱ ተለየው ማለት ነው ወደ ቢዝነስ። ለነገሩ እሱ ብቻ ሳይሆን ድሪሜ ምን ነበር መሰለ፣ አገር ቤት ገብቼ ክለብ የመያዝ ፍላጎት ነበረኝ። አንዳንድ ሚቲንጎችን አረኩኝ። በ31ኛው የአፍሪካ ዋንጫ አቶ ሰውነት ቢሻው በነበሩበት ጊዜ ስብሰባውን አዳመጥ ነበር እየገባው መልበሻ ቤት ስመለከት ስታይሉ ይገባኝ አልመሰለኝም ብዬ ዲሲሽኔን አነሳው። አልሆንም በቃ አልፈልግም፣ ይሄ ነገር ይቅር አልኩኝ። ከዛም በኋላ የተከታተልኩኝ የሚረዱኝ ምን አይተህ ነው አልፈልግም? ኮረፕትድ የሆነ አሰራር አየሁኝ። በእንደዚህ አይነት መልክ የትም አትደርስም። ምክንያቱም ተጫዋቾቹ ያድሙብሃል። አንድ ተጫዋች ለመቀየር በምታስብበት ጊዜ እሱ የተወሰነ ይዘው የሚያደርጉት ነገር ሳይ አይሰራም። እንደዚህ አይነት ነገር ለእንደዚህ ሞደርን አሁን ብዙዎቹ ኮቾች እኮ እዛ መጥተው ሰክሰሱ የማይኖራቸው ይሄ ጣልቃ ገብነቱ እኮ ነው። ከቡድኑ ውጪ ያሉ ሰዎች ጣልቃ ይገቡብሃል። ኮች ሆነ እኔ እንደሱ አልፈቅድም። እዚህም በማሰለጥንበት ጊዜ የቡድን መሪ ነው። በቃ የቡድን መሪ ነው። በሚያውቀው ነገር ተሰልፏል። እኔ አሰልጣኝ ነኝ። በዛ ሲሪየስ ነኝ። ከብዙ ልጆች ያጋጨኛ የእናቴን ልጅ አላስገባም። ካልቻልክም ነው። በራስ ችሎታ ነው ማምነው። እንደዚህ አይነቶቹ ነገር ይዤ የምዘልቅበት አይነት ሁኔታ አይደለም ብዬ ወሰንኩና አፈገፈግኩ እንጂ ተከታትዬ ነበረ የመሆን እንትን ላይሰንሱን እስከ ሲ ድረስ አረኩኝ። ቢና ኤ ለማውጣት ሲጀምር ምን ያደርግልኛል ብዬ ተውኩት።